አንዳንድ ሰዎችም ከይሁዳ ወደ አንጾኪያ ወርደው በሙሴ ሥርዓት መሠረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስተማር ጀመሩ። ይህም ጳውሎስንና በርናባስን ከእነርሱ ጋር ወደ ከረረ ጠብና ክርክር ውስጥ ከተታቸው። ስለዚህ ጳውሎስና በርናባስ ከሌሎች አንዳንድ ምዕመናን ጋር ወደ ኢየሩሳሌም ወጥተው ስለዚሁ ጉዳይ ሐዋርያትንና ሽማግሌዎችን እንዲጠይቁ ተወሰነ። ቤተ ክርስቲያኒቱም እግረ መንገዳቸውን በፊንቄና በሰማርያ በኩል እንዲያልፉ ላከቻቸው። እነርሱም በእነዚህ ቦታዎች ለነበሩት የአሕዛብን መመለስና ማመን ነገሯቸው። ወንድሞችም ሁሉ በዚህ እጅግ ደስ አላቸው። ኢየሩሳሌም በደረሱ ጊዜም ቤተ ክርስቲያንና ሐዋርያት እንዲሁም ሽማግሌዎች ተቀበሏቸው። የተላኩትም እግዚአብሔር ከእነርሱ ጋር ሆኖ የሠራውን ሁሉ ነገሯቸው። ከፈሪሳውያን ወገን ያመኑት አንዳንዶቹ ተነስተው በመቆም አሕዛብ እንዲገረዙና የሙሴን ሕግ እንዲጠብቁ ማድረግ አስፈላጊ ነው አሉ። ሐዋርያትና ሽማግሌዎችም ይህንኑ ጉዳይ ለማጤን ተሰበሰቡ። ከብዙ ክርክር በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ እግዚአብሔር ከጥቂት ጊዜ በፊት በእናንተ መካከል እኔን መርጦ አሕዛብ የወንጌልን ቃል ከእኔ አንደበት ሰምተው እንዲያምኑ ማድረጉን ታውቃላችሁ። ልብን የሚያውቅ አምላክ ለእኛ እንደሰጠን ሁሉ ለእነርሱም መንፈስ ቅዱስን በመስጠት የተቀበላቸው መሆኑን መሰከረላቸው። ልባቸውንም በእምነት በማንጻት በእኛና በእነርሱ መካከል ምንም ልዩነት አላደረገም። እንግዲህ አባቶቻችንም እኛም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ለምን አሁን እግዚአብሔርን ትፈታተኑታላችሁ? እኛም ሜዳን ነው ልክ እንደነርሱ በጌታ በኢየሱስ ጸጋ መሆኑን እናምናለን። ጉባኤውን በሙሉ ዝም ብሎ በርናባስና ጳውሎስ እግዚአብሔር በእነርሱ አማካይነት በአሕዛብ መካከል ስላደረጋቸው ተአምራዊ ምልክቶችና ድንቅ ነገሮች ሲናገሩ ያዳምጣቸው ነበር። እነርሱም ተናግረው ሲጨርሱ ያዕቆብ ተነስቶ በመቆም እንዲህ አለ፣ ወንድሞች ሆይ ስሙኝ። እግዚአብሔር ከአሕዛብ ወገን ለእርሱ የሚሆነውን ሕዝብ አስቀድሞ እንዴት እንደጎበኘ ስምዖን አስረድቶናል። እንዲህ ተብሎ የተጻፈው የነቢያቱም ቃል ከዚህ ጋር ይስማማል። ከዚህ በኋላ እመለሳለሁ፣ የወደቀውን የዳዊትን ቤት እገነባለሁ፣ ፍርስራሹን መልሼ ያቆማለሁ፣ እንደገናም እሠራዋለሁ። ይኸውም የቀሩት ሰዎች ጌታን እንዲፈልጉ ስሜን የተሸከሙ አሕዛብም ሁሉ እንዲሹኝ ነው። እነዚህን ያደረገ ጌታ እንዲህ ይላል፣ እነርሱም ከጥንት ጀምሮ የታወቁ ናቸው። ስለዚህ ወደ እግዚአብሔር የተመለሱትን አሕዛብ እንዳናስጨንቃቸው ይህ የእኔ ብያኔ ነው። ይልቁን በጣዖት ከረከሰ ነገር፣ ከዝሙት ርኩሰት፣ ታንቆ የሞተ እንስሳ ሥጋ ከመብላትና ደም ከመመገብ እንዲርቁ ልንጽፍላቸው ይገባል። የሙሴ ሕግማ ከጥንት ጀምሮ በየሰንበቱ በምኵራብ ሲነበብና በየከተማው ሲሰበክ ኖሯልና። በዚህ ጊዜ ሐዋርያትና ሽማግሌዎች
ከመላው ቤተ ክርስቲያን ጋር ሆነው ከመካከላቸው አንዳንድ ሰዎችን መርጠው ከጳውሎስና ከበርናባስ ጋር ወደ አንጾኪያ ለመላክ ወሰኑ። ከወንድሞችም መካከል ዋነኛ የነበሩትን በርስያን የተባለውን ይሁዳንና ሲላስን መረጡ። በእነርሱም እጅ ቀጥሎ ያለውን ደብዳቤ ላኩ። ወንድሞቻችሁ ከሆኑት ከሐዋርያትና ከሽማግሌዎች ከአሕዛብ ወገን አምነው በአንጾኪያ በሶርያና በኪልቅያ ለሚገኙ ወንድሞች ሰላምታችን ይድረሳችሁ። አንዳንድ ሰዎች ያለኛ ፈቃድ ከእኛ ዘንድ ወጥተው በንግግራቸው ልባችሁን እንዳወኩና እንዳናወጧችሁ ሰምተናል። ስለዚህ ጥቂት ሰዎች መርጠን ከተወዳጆቹ ከበርናባስና ከጳውሎስ ጋር ወደ እናንተ ለመላክ ሁላችንም ተስማምተናል። በርናባስና ጳውሎስም ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሕይወታቸውን አሳልፈው የሰጡ ናቸው። ስለዚህ እኛ የጻፍነውን በቃል እንዲያረጋግጡላችሁ እነሆ ይሁዳንና ሲላስን ልከናል። ከነዚህ አስፈላጊ ነገሮች በቀር ሌላ ተጨማሪ ሸክም እንዳንጭንባችሁ ለመንፈስ ቅዱስም ለእኛም መልካም መስሎ ታይቶናል። ይኸውም ለጣዖት ከተሰዋ ነገር፣ ከደም ታንቆ ከሞት እንስሳ ሥጋ እንዲሁም ከዝሙት ርኩሰት እንድትርቁ ነው። ከእነዚህ አይነት ነገሮች ብትርቁ ለእናንተ መልካም ነው። ደህና ሁኑ። የተላኩትም ሰዎች ከተሰናበቱ በኋላ ወደ አንጾኪያ ወረዱ። በዚያም የምዕመናኑን ጉባኤ በአንድነት ሰብስበው ደብዳቤውን ሰጧቸው። ሕዝቡም ካነበቡት በኋላ አበረታታች በሆነው ቃሉ ደስ ተሰኙ። ይሁዳና ሲላስም ራሳቸው ነቢያት ስለነበሩ ወንድሞችን ብዙ ንግግር በማድረግ መከሯቸው፣ አበረቷቸው። በዚያም ጥቂት ጊዜ ከቆዩ በኋላ ከወንድሞች በሰላም ተሰናብተው ወደ ላኳቸው ሰዎች ተመለሱ። ሲላስ ግን እዚያው ለመቅረት ወሰነ። ጳውሎስና በርናባስም ከሌሎች ብዙ ሰዎች ጋር ሆነው የጌታን ቃል እያስተማሩና እየሰበኩ በአንጾኪያ ተቀመጡ። ጳውሎስ ከጥቂት ጊዜ በኋላ በርናባስን ተነሳና የጌታን ቃል ወደ ሰበክንባቸው ከተሞች ሁሉ እንሂድ፣ በዚያ ያሉ ወንድሞችም በምን ሁኔታ እንዳሉ ለማወቅ እንጎብኛቸው አለው። በርናባስም ማርቆስ የተባለ ዮሐንስ አብሯቸው እንዲሄድ ፈለገ። ጳውሎስ ግን እርሱን ይዞ ለመሄድ አልፈለገም። ምክንያቱም ቀደም ሲል ማርቆስ ከነርሱ ተለይቶ በጵንፍልያ ስለቀረና ወደ ሥራ አብሯቸው ስላልሄደ ነበር። እንዲህ የከረረ አለመግባባት በመካከላቸው ስለተፈጠረ እርስ በርስ ተለያዩ። ስለዚህ በርናባስ ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጳውሎስ ግን ሲላስን መረጠ። ወንድሞችም ለጌታ ጸጋ አደራ ከሰጡት በኋላ ተለይቷቸው ሄደ። አብያተ ክርስቲያናትንም እያበረታታ በሶርያና በኪልቅያ በኩል አለፈ።